ድሬዳዋን ከተማ አስተዳደርን እንደ አንድ ምሳሌ አካታችነቱን ለማሳየት ወስጃለሁ። ድሬዳዋ ከአጠቃላይ 4000ዎቹ አንድ ስራ ቡድን ውስጥ 500ዎቹ ውስጥ ማለት ነው በእያንዳንዱ ውስጥ 17 ተወካዮች አሉት። ውክልናውን እንድታዩ ነው። ስልታዊ ቡድን ውስጥ ደግሞ 8.5 እንግዲህ ግማሽ የሚባል ሰው የለም። ያ ማለት ግማሹ 9 ሰው አለው ማለት ነው። ግማሹ 8 ሰው ማለት ነው። በንዑስ ቡድን ውስጥ ደግሞ 1.7 እንዲሁ አብዛኞቹ 2 ሰዎች አሉት ማለት ነው። አንድ ያላቸውም አሉ። ይሄ እንግዲህ ይሄ ማለት እያንዳንዱ 50ዎቹም ውስጥ እያንዳንዱ ክልልም ሆነ ከተማ አስተዳደር የተወከለ መሆኑን ለማሳየት ነው ማለት ነው። ያንንም ዲዛይን ስናደርግ በጥንቃቄ ይሄንን ነገር ዳይቨርሲቲን እና ምክንያቱም እዚህ ጋር የሚወሰኑ ጉዳዮች አካታችነታቸውንም ለማረጋገጥ ካለብን ውክልናው መታየት መቻል አለበት። በኋላ ላይ የሌጂትመሲ ጉዳይ ስለሆነ ማለት ነው ያልተመካከርኩበትን የሚልም ጉዳይ እንዳይመጣ ይሄ የቡድን መዋቅሩ በደንብ ታስቦበት የተሰራ ነው። ይሄ ትንሹ ቁጥር ያለው 135 ድሬዳዋ ነው። ያንን እንድታዩ ጭምር ለምሳሌ የቀረበ ነው። ይሄ እንግዲህ ቡድኑን ስናስቀምጥ ይሄንን ምሳሌ ማለት ቀመር ተጠቅመን ነው ማለት ነው። ይሄንን ስናይ ለ80ዎቹም እንደዚህ አድርገን ሰርተን ነው። ክልሎችን ካያችሁ ይሄ ሊስቱ ሁሉም ወደታች ወርደን የሚችለውን ነው እዚህ ላይ ያስቀመጥ ነው። እንደዚህ አድርገን ነው የደረደር ነው ማለት ነው። ስለዚህ እናንተ የተመደባችሁበት እንግዲህ ስትሄዱ እንዲህ ሆኖ በተሰራ ውስጥ ነው የምትገቡት ማለት ነው። ይሄን እንድታዩ ነው። ሌላው የጋራ ስምምነት ወይንም መግባባት እሴቶችስ ምንድን ናቸው? ወደ ምክክሩ እንግዲህ እየመጣው ነው ማለት ነው። የጋራ ስምምነት ወይንም ደግሞ የመግባባት እሴት አንደኛው አካታችነት ነው። አካታችነት በጣም መሰረታዊና አስፈላጊ ነው በዚህ ሂደት ውስጥ። አካታች ብለን ስንል በሁለት መንገድ ሊገለጥ የሚችል ነው አካታችነት። አንደኛው የሲምቦሊክ ወይም ደግሞ አሃዛዊ ብለን የምንለው እንደ ወጣት ሲወከል፣ እንደ ሴቶች ሲወከሉ ሲምቦሊክ የሆነ ሪፕሬዘንቴሽን ነው። ሁለተኛው ደግሞ የሀሳብ አካታችነት ነው። አሁን ያንን ሲምቦሊክ ሪፕሬዘንቴሽኑን እንዴት አድርገን እንደሰራን አይታችኋል። አሁን የሚጠበቀው ከእናንተ የሀሳብ አካታችነት በመደማመጥ አንዳችሁ ለሌላችሁ በመግባባት ሀሳቦች እንዲመጡ ወደፊት እንዲመጡ የማድረግ ስራ ነው። ፋሲሊቴተሮችን ሁሉም ሰዎች ከእናንተ ጋር የሚሰራው ያንን ለማረጋገጥ ነው የሚሰራው። ስለዚህ ኮመን ሴንስ ከሆነ ኦብቪየስ ሶሉሽን የሚኖረው ከሆነ መፍትሄ የሚኖረው ከሆነ ቶሎ ተብሎ ወደ መፍትሄ ነው የሚኬደው። ሌላ ፕሮሰስ ውስጥ አይገባም ማለት ነው። ምክንያቱም የሚታወቅ መፍትሄ ስላለ